የአማራዝ የትግሬሽ የብሔር ሰቦች ኦሮሞ ያግፋል ፋኖ ተጋይ ነው ፋኖ አሸባሪ ነው የአማራ ሕዝብ ኦሮሚያ ውስጥ የምትኖሩ የፋኖን የእስክንድርን የዘመነ ካሳን እርምጃ ካልተቃወማችሁ በእናንተ ላይ ይገባል። አዲስ አበባ የኦሮሞ ነው። ፋኖ አሸባሪ ነው። ገዳይ ነው። ስለዚህ አማራ አዳማ የምትኖሩ ሰበታ፣ በቡራዩ፣ በሱሉልታ፣ በቢሾፍቱ የምትኖሩ የአማራ ሕዝቦች ለእናንተ ለራሳችሁ ኢሬቻ እንኳን እንዴት አድርገን እንደገለጽከው ከሰማነው ከዛሬ እመጣበታለሁ። የኢሬቻ ሚዲያ ላይ እያያችሁና ያው እንኳን አደረሳችሁ አለ በአፋን ኦሮሞ በባልደረባችን ይጻፋል ስክሪን ላይ ለመላ የኦሮሞ ወንድሞቻችን ህዝብ ጠቅላላ መልእክት አስተላልፈናል። ስክሪን ላይ በምታዩት ጨዋ ለሆነው ነው ይሄ እኔ እገዛሃለሁ ረግጣለሁ ብሎ በየቲክቶኩ ለሚፍጨረጨረው ሺህ ዓመታት መጣም እገልሃለሁ ፈጫሃለሁ ለሚለው አይደለም። ይሄ አጋስስ እሱ ሌላ ነው። ለጨዋው ትክክለኛ ባሉን ለሚያከብር ህብረተሰብ እንደዚህ መልእክት እናስተላልፈው እሱ እንዳለው አይደለም። ይሄን ያው አጋር የፈለገው ፒፒ ነው ለማለት ነው። ተንጋሾች ህወሓት ደጋፊ አይፈልግም። ህዝብ ለህዝብ ጤናማ ግንኙነት ይፈልጋል። በአርሚ በሰራዊት ደረጃ ምናምን ግን ትግራይ ድጋፍ ጠይቆ አያውቅም። እስከዛሬ ድጋፍ ጠይቆ አያውቅም። አብይ ነው ድጋፍ የጠየቀው። ጥንቅቅ አድርጎ አብይ አግዙኝ ምላጭ ይዘና ገጀራ ይዘና ያለው እሱ። የአማራ ህዝብ ሆይ ትግራይን ማትበቀል ከሆነ ሽንት ሆነ ብትቀር ይሻልሃል ያለው ባጫ ደበሌ ነው። ምግብ አይደለም እንደዛ ያለው አይደለም፣ ባጫ ደበሌ ነው። የነ ሉዓላዊነት ምናምን ብሎ ነገር የለም ያለው አጌና ነው። እኔ አይደለሁም። እኔ ለወደፊት ልል እችላለሁ ፖሲቢሊቲው አለ። አሁን ግን አልልም። እስከዛሬ ድረስ አላልኩም። ለወደፊት ግን እኔ ከሲሳይ ትውልደ ኢትዮጵያዊ ነው። እኔም ትውልደ ኢትዮጵያዊ ነኝ። ምን ጥርጥር አለ? ምን ስህተት አለ? እሱ ካልተወገዘ አዲስ አበባ በቦዲጋርድ የሚሄድ ሰው እኔ ብለው ምን ችግር አለ? እኔ ምን ችግር አለ? አዲስ አበባ አይደለም እሱ እኮ አዲስ አበባ ነው እየታጀበ ያለው። ለማንኛውም አንድ ጉዳይ አለ ተመልካች። ሙርተኛው አጌናና ብርሃኑ ጁላ ምንድነው ግንኙነታቸው ስንል አንደኛ ኮመን ዲኖሚኔተራቸው ምንድነው? የሁለቱ እድሜ ብርሃኑ ይበልጣል፣ ትንሽ ይበልጣል። ብርሃኑ ትንሽ ነው ይበልጣል። ብርሃኑ ወደ 76 ምናምን አመቱ ነው። 76 77 አካባቢ ነው። ይሄ 70 አካባቢ 71 ወይ ምናምን ነው። 70 እንደዛ ነው እና 81 ዓመተ ምህረት ሲማረክ ባጫ እንትና 81 ስንት ማለት ነው? ስንት ዓመት ወደ ኋላ ማለት ነው? 37 ዓመት ማለት ነው። ብርሃኑ ጁላ ከተማረከ 37 ዓመት ሆኖታል። ይሄን በዛን ሰዓት እኩል ነበር ማድረጋቸው፣ እኩል ነበር። 12 ቀን ነበር ሁለቱ በተመሳሳይ ዓመት ማለት። አሁን ምንድነው ያ ኢታማዦር ሹም ሆነ፣ ያ የመከላከያ አድቫይዘር ሆነ፣ የክብር አምባሳደር ነው። መከላከያ ይሄ ነው የመከላከያ ሁኔታ፣ ይሄ ነው የመከላከያ ሪያሊቲ እሱ ነው። ትናንት በዚህ ሚዲያ ላይ ስናቀርባቸው የነበረው ምርኮኞች ሚዲያችን እንዲሁ የዋትስአፕ ቁጥር ምናምን መመለስ ሁላ ቸግሮናል። በዚህ በዛራ ቁጥር 571688891 እዛ የሚታዩ ቪዲዮ ላይ የሚታዩ ሰዎች ምርኮኞች እኛ እጅ ላይ ያሉ ይመስላቸዋል። አንዳንዶቹ እዚህ እያዩዋቸው ማለት ነው ስለሚያዩዋቸው እና ይሄ እንደዚህ አይነት ዘመዴ እንደዚህ አይነት የሚያነክሰው እንደዚህ አይነት ልጁ ወጣቱ ጸጉር እንደዚህ ያለው እንደዚህ አይነት ዘመድ ነው፣ የት ነው የምናገኘው? ወደ ፋኖ ይልቃቸው የሆነ ወይ ምናምን እያሉ ዋትስአፕ ቁጥራችን እሱ ነው የሚሞላው። ጥሩ በቲዲኤፍ ጊዜ
ወደ ነበረው ስሜት ነው የመጣው። ሰው ሙርከኛ እንደዚህ ተጥለቅልቆ ሳይሆን ቤተሰቦቻቸውን እያገኙ እና ወንድሜ ጠፋ ይደውልኝ ነበር ጠፋ ደም የሚል ነው እንዳለ የመጣው። ለነሱ ጠይቋቸው፣ ለፋኖ እንትኖች ጠይቋቸው። እነዚህ ሙርከኞች ግን ስለነዚህ ጉዳይ እነ አጌናና ብርሃኑ ጁላ ግንኙነታቸው ለካ ከዚህ ጠንከር ያለ ግንኙነት ያለው ይሄ ገንዘቡን በጀቱን የመከላከያ ቁጭ አድርጎ ሁለት ሙርከኛ ሲሲ አጌናና ብርሃኑ ጁላ እንዲህ ቃለ መጠይቅ ሲደራረጉ በተአምር የዳኑ ናቸው። በተአምር የዳኑ ናቸው ሁለቱ። ለዚህ አይነት ደግሞ ጊዜ አግኝተው ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ጊዜ አግኝተው ያው ዘራፍ ይላሉ። አጌና ዶክመንት ለተመልካቾች የሚሆን ዶክመንት አለ ዛሬ ማጋነን ምናምን መቼም ኤአይ ነው ፎቶሾፕ አድርጎ ነው ምናምን የሚል አይጠፋም። አይጠፋም ግን እኔ ሶሻል ሚዲያ ላይ እዚህም ከፈለጋችሁ ስክሪንሾት ትወስዳላችሁ። ለማንኛውም ይሄ ሰውዬ ምንድነው ህወሓት አንገት መቆረጥ አለበት አለ ሰሞኑ። ህወሓት አንገት ማን ነው የሚቆርጠው ነው? የተቆረጠ አንገት ይቆርጣል እንዴ? ተቆረጠ እኮ። አጌና አንገት መቆረጥ ይችላል? አጌና መቆረጥ ይችላል ወይ ነው ጥያቄው። በቃ እሱ ነው። እና ወልዲያ እየተዋጋ ነው ህወሓት። ወልዲያ እየተዋጋ ስለሆነ ከዚህ በኋላ መጠበቅ መከላከያ ትግራይ ገብቶ አንገት መቆረጥ አለበት። ህወሓት አንገት መቆረጥ አለበት። አስመራም ሄዶ ይቆርጣል። ሁሉም ጋር እየሄደ ነው የሚቆርጠው። ነጋሽ ላይ ሱሉልታ፣ አዲስ አበባ ዙሪያ ሱሉልታ፣ ኦላ፣ ወረነ ብሊስ፣ ማውረሙ ሱሉልታ እየተዋጋ እሱ ሄዶ ስለ መቀሌ እንትን ያደርጋል። እኔ እውነት እነዚህ ሰዎች ምን አይነት ህይወት ውስጥ እንደገቡ አላውቅምና ወደ ዶክመንቱ በጣም የዕለቱ ትልቁ ዶክመንት ምናልባት የዚህ ወር አንዱ ትልቁ ውድ ዶክመንት የሚባለው የዛራ ይሄ ዶክመንት ነው። ለማንኛውም ስለ የተናገረው ምርጡ ተንታኛችን የአብይ የፌደራል መንግስት ለምን ይገባል የሚሉ ሰዎች ቲፒኤልኤፍ ምንድነው ኤርትራ ላከችውም ህወሓት በተወሰነ ደረጃ ታጣቂዎቿንም ምናምንም ከታ የተሳተፈችበት ነገር ሲኖር እዚህ ምናምን ላይ ወልዲያ ወይ ምናምን ላይ የተንደፋደፈ አይቀጥልም። የኢትዮጵያ መንግስት ሄዶ አናቱን መቁረጥ ነው ያለበት። ስለዚህ ያንን ለማድረግ ምናልባት አሁን ኤርትራኖቹ ትንሽ አድቫንቴጅ የሚሆነው በዚህ ሰዓት በአሜሪካኖቹ በኩል የተጀመረ ነገር ስላለ የኢትዮጵያ መንግስት ከዛ አልፎ ለመሄድ ያለው እድል ምናልባት የተጀመረ ጥረት አለም። የተጀመረ ጥረት የኢትዮጵያ መንግስት ለሰላም ቁርጠኛ መሆኑን ማረጋገጥ ስላለበት፣ ነገር ግን ወደዛ ለመሄድ ማለቅ ያለባቸው ጉዳዮች እስኪያልቁ ይጠብቃል። ነገር ግን በአማራ ክልል በሆነ አካባቢ ላይ ሽፍቶች እያሰማሩ ንጹሃንን እያስጨፈጨፉ እንግዲህ ይሄ ያው እየተደፋደፈ መኖር አይችልም። ሄዶ መቁረጥ አለበት ነው የሚለን ዋናው። አሁን ተዘጋጁ ተመልካቾች፣ ተዘጋጁ። እኔ ሙርከኛ አይደለሁም እያለ ብዙ ሰው ጋር እንትን ስለሚለን ነው። እኔ እኮ ሙርከኛ ነህ ይሉኛል። እኔ እኮ አልተማረኩም ይላል። እኔ 470 ሺህ እንደተማረከ ነው የማውቀው። ባጫ በሉት፣ አዲስ አበባ የነበሩት እነ ተስፋዬ ወልደ ስላሴ በሉት፣ ፍሳ ማን ነው የሚባሉት ምክትል ፕሬዝዳንት የነበረው ፍሳ ደስታ ነው። እነሱ በጠቅላላ የነበረው ያልተማረከው ጣሊያን ኤምባሲ የገባው ብቻ ነው። ተስፋዬ ገብረኪዳን ማለት በእጄ ሌሎቹ በሙሉ ኢትዮጵያ ምድር ላይ የነበረው በቃ እሱ ነው። ይሄ አልተማረኩም ነው የሚለው። መቶ ተማርኩ አይዞ ቻል በቃ ምንም የለበትም አንተ ኢሰፓ አባል አልነበረም መሰለኝ፣ ሰው አልገደልክም፣ በቃ ወታደር ነበር፣ ተማርካል፣ ግን ምንም አይደለም ወታደር ኖርማል ነው። ስለዚህ የሆነ ሚዲያ ከፍቶ ሲንተፋተፍ ነበር ኢትዮጵያ ምድር ላይ አይደል። ዶክመንቱ ምን ይላል? ስክሪንሾት ወደ ይሄ እኔ ሰጣችኋለሁ። የመኮንነት ወደ ምክትል መቶ አለቃነት ሲያድግ ነው። ይሄ አልተማረኩም ካለኝ ነው። እኔ ለምን እንደሚከዱ ለምን መማረኩን ለምን እንደሚያሳፍረው አላውቅም። ይሄ የምክትል መቶ አለቃነት የመኮንነት የምስክር ወረቀት ነው። ወደ ምክትል መቶ አለቃነት ያደገ ነው። እዚህ ላይ የኢትዮጵያ ህዝባዊ ስክሪንሾት ሰርቪስ ከዛ ድረስ ማህበራዊ ሚዲያ ላይ ለቋለም ነው፣ ችግር የለውም። የህዝባዊ የድሮ ጽሁፍ ነው። የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ የምድር ጦር ጠቅላይ መምሪያ ሁርሶ ጦር ትምህርት ቤት ይላል። የመኮንንነት የምስክር ወረቀት ለእጩ መኮንን ሲሳይ አጌና
ሳሌ ነው ጎሌ የሚለው ሲሳይ አጌና ጎሌ በሁርሶ ትምህርት ቤት ለ57ኛ ነው ለ57ኛ ለ53ኛ 57ኛ ጊዜ ቁጥር ግዕዝ ስለማላቅ ነው ግዕዝ አላቅም 57ኛ ጊዜ የተሰጠውን ውድድር በማለፎ ከጳጉሜ 1 ቀን 1981 ዓመተ ምህረት ጀምሮ የምክትል መቶ አለቃነት ማዕረግ ተሰጥቶታል። ስለዚህ ምክትል መቶ አለቃ የሆነው መቼ ነው? ጳጉሜ 1 81 ዓመተ ምህረት ነው ምክትል መቶ አለቃ እንትን የተሰጠው። በዚህም የኢሂድሪን የኢትዮጵያ ሕዝባዊ ዲሞክራሲያዊ ሪፐብሊክ ምናምን ማለት ነው የኢሂድሪን የግዛት አንድነት የሰርቶ አደሩ ሕዝብ መብትና ነጻነት እንዳይደፈር ቅን አገልግሎት እንዲሰጡበት የአብዮቱን ግኝቶች እንዲጠበቁና እንዲከላከሉ ኃላፊነትና ግዴታ አለበት ይላል። ያው ሜጀር ጀነራል ነው የኃላፊው የሆርሶ ጦር አዛዡ ሜጀር ጀነራል ነው። እዛ ይነበባል። የሆነ ማዕከላዊ የኢሂድሪ ማዕከላዊ ኮሚቴ ምናምን አባል ምናምን ይላል እና አዛዡ ነው። ይሄ ሰውዬ ነው እንግዲህ የህወሓት አንገት መቆረጥ አለበት የሚለን። ይሄ ሰውዬ ከማን ጋር ነው? የማን ጓደኛ ነው? የብርሃኑ ጁላ ጓደኛ ነው። ብርሃኑ ጁላና ያ የካባ ያለብሷል ጉንጉን አበባ የመከላከያ ምንድነው የክብር አምባሳደር ነው። የክብር አምባሳደር ነው። ግን ምንድነው የደርግ እንደዚህ ምርኮኛ ጳጉሜ 1 1981 እንትን የተሰጠው ነው። ምክትል መቶ አለቃነት የተሰጠው ምክትል መቶ አለቃ 81 ከደረሰ መቼ ነው ወደ ውትድርና የገባው? ቁጥር በዛ ላይ የዛሬ 37 ዓመት በፊት ምክትል መቶ አለቃ ከነበረ እዛ አካባቢ ለመድረስ ከዛ የስንት ዓመት ሰው ነበር በዛ ሰዓት? እድሜው ስንት ነው? አሁን ሰው ሲነግረን 71 ወይ 70 ነው። አገና ግን ሲታይ እውነቴን ነው። እንደዚህ አይነት መልክ ይስጠኝ ነው ወደፊቱ ነው። እኔ ነው የሚያክለው የፌደራል መንግስት ለምን ይገባል የሚሉ ሰዎች እኔ ነው የሚያክለው የምሬን። አንዳንዴ የታደለ ሰው አለ የታደለ። እኛ አረጀ የትግራይ ጦርነት ጊዜ በተለይ በላ። ይሄን እንቀጥልበታለን። እነዚህ ወረበላዎች የወደብ ባለቤት እናደርጋለን የሚሉ ትላንት ተከርክመው ተሰብረው ድጋሚ አይለምደኝም ብሎ እጅ ወደ ላይ ተብሎ ሂድ ወደ ቤት ተብሎ መሳሪያውን አስረክቦ የሸሸ አሁን ወደብማ ግድ ነው። ዛሬም ጠቅላይ ሚኒስትሩ የኢሬቻ በዓል ወደብ እናመጣለን አለ። እንዲሁ ሱቅ ሄዶ ከረሜላ ይዘና አቡሽ እንደሚባል ማለት ነው። እንደዛ ነው። ሰው ለማስደሰት ሰውየው የማይናገረው ነገር የለም። መድረክ ባገኘው ቁጥር ባንዳዎቹ እንዳይሰሙን ብለን ነው እንጂ ይላል። ትላንት ነገር የተጠቀምኩበት 2013 ነው። ጎልደን ጊዜ አብይ አህመድ 2013 ነው። ታሪክ በትግራይ በታሪክ አጋጣሚ የተሰባሰበ ጠላት መጥቶ ትግራይ ላይ የዘመተው ያ ወርቃማ ጊዜ ይባላል የብልጽግና። አሁንስ እኔ አላቅም። የወደብ ባለቤት እናደርጋለን ያለበት ጉዳይ ግን አለ ላይ አብይ ወደብ ባለቤት እናደርጋለን ብዙ ሰው ያደርጋል እኮ አብይ እኮ የሚሳለው ነገር የለም የሚል አለ። በተለይ ወደ እምነቱ ጋር የተጠጋ እምነቱ ማለት ሪል እምነቱ አይደለም። ይሄ ሪል ስፒሪቹዋል የሆነ እምነት አይደለም። ቢብሊካል ነገር አይደለም። በተለይ ጥንቆላ ነገር ካራቲስት ነገር ላይ የገባ አብይ ለሰው የሚሳለው ነገር የለም ይላል።